ታደሰ በጦር ግንባር ታዩ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በሰሜን ምዕራብ እዝ ጉብኝት እያደረጉ መሆኑን ታውቋል። ፊልድ ማርሻል ብርሃኑ ጁላ የላኩትን መልእክትም ለሰራዊቱ ማድረሳቸውን ሚዲያ ከሰራዊቱ ድረገጽ ተመልክቷል። በፌዴራል መንግስትና በህወሓት ኃይሎች መካከል ያለው ውጥረት ባየለበት በዚህ ወቅት ጄኔራሉ የሰራዊቱን የግዳጅ ዝግጁነት ለመመልከት በሰሜን ምዕራብ እዝ ተገኝተዋል። ጄኔራል በግንባር የሚገኙትን የሰሜን ምዕራብ እዝ የጦር ክፍሎች ወታደራዊ አካላዊና ስነልቦናዊ ዝግጅትም ተዘዋውረው ተመልክተዋል የተባለ ሲሆን እንዲሁም የሚል መልእክትም አስተላልፈዋል። እዙ ታሪካዊ ጥላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችል የዝግጁነት ደረጃ ላይ ይገኛል የሚል ነበር። ጄኔራል አበባው ባንዳ ሲሉ የጠሯቸው አካላት በስም ባይጠሩም ከዚህ ቀደም የመከላከያ አመራሮችን ባንዳ በሚል የሚጠራው በአካባቢው ኃይል ግን የፋኖ አማጺ ቡድንም እንደሆነ ይታወቃል። ጄኔራሉ በዚህ ንግግራቸው ቀጥለውም የሰሜን ምዕራብ እዝን የህወሓትን አገር የማፍረስ ተከታታይ ወረራ በመመከትና ሀገርን በጽናት ትልቅ ሚና የነበረበት ጠንካራ እዝ በማለት አሞካሽተውታል። ከሰሜን ምዕራብ እዝ አማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛው ቡድን ላይ ጠንካራ ምት በማሳረፍ ያሰበውን ኢትዮጵያን የማጥፋት ሴራ ማክሸፉን ጽንፈኛው ቅስሙ እንዲሰበርና እጁን እንዲሰጥ በማድረግ ወገን የኮራበት ጠላት ያፈረበትን ከፍተኛ ስራ የሰራ እዝ ነው ሲሉም ተናግረዋል። ጄኔራል አበባው ታደሰ ከሰራዊቱ ጋር በነበራቸው ቆይታ ኢትዮጵያና ተቋሙ ባችኋል ሲሉም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን መልእክት አስተላልፈዋል።